የብር ሶርስ ሆኖ እንደማያካወቅ የብዙ ሰዎች ዲግሪ ከሞፈርና ከቀንበር የማይሻልበት ዘመን ላይ ስንመጣ በጣም ብዙ ሰዎች ዲግሪያቸው ከፎቶ ባለፈ ከማስለቀሻ ባለፈ ምንም እንደማይጠቅም በዚህ ዘመን እየተረዱ ያሉበት ጊዜ እንደሆነ ታውቃለህ። ሰዎች በቤተ ክርስቲያን ውስጥ ስለ መስጠት ከመስማት ስለ ገሃነም መስማት ያስደስታቸዋል። ሳይንስ ስለ መስጠት ሲናገር የደም ግፊት ይቀንሳል፣ እንደዚሁም ጭንቀት ይቀንሳል፣ ሰው ለራሱ ያለውን ግምት ከፍ ያደርጋል ብሎ ይናገራል። አንድ በጣም የታወቀ አባባል አለ። ያለ ፍቅር መስጠት ይቻላል፣ ያለ መስጠት ግን ማፍቀር አይቻልም የሚል በጣም የታወቀ የድሮ አባባል አለ። ሰው ባያፈቅራችሁም የፈለገውን ነገር ሊያደርግላችሁ ይችላል። በምንም ተአምር ግን ሳይሰጣችሁ ሊወዳችሁ አይችልም። ስለዚህ መስጠት የመውደድ ቋንቋ ነው። መስጠት የፍቅር ቋንቋ ነው። ጊዜህንና ገንዘብህን ለእግዚአብሔርና ለሌሎች አገልግሎት እንዲውል ማድረግ ማለት ነው። በዋነኛነት ስለ መስጠት ስታስቡ ስለ ፍቅር እንድታስቡ፣ ስለ መውደድ እንድታስቡ። በተለይ ይሄ ጉዳይ ደግሞ ለሴቶች በግሪክ መተርጎም አያስፈልገኝም፣ በጣም ግልጽ ነው። ሴቶች ስጦታ መስጠት ይወዳሉ፣ ስጦታ መቀበልም ይወዳሉ። በዛም አለ በዚህ ሰው ሳይወዳችሁ ሊሰጣችሁ ይችላል። ፍቅር ህይወትን የሚያገኘው ራሱን አሳልፎ በመስጠት ነው። ፍቅር የሚባለው ነገር አንዱ ለሌላው ራስን አሳልፎ በመስጠት ህይወትን የሚያገኝ ነገር ነው። ስለዚህ መስጠት ሲባል ማሰብ ያለባችሁ በዋነኛነት ፍቅር ራሱን በመስጠት ህይወትን የሚያገኝበት እንደሆነ ማወቅ በጣም አስፈላጊ ነው። እግዚአብሔር የመስጠት ሁሉ ደግሞ ምንጭ ነው። መስጠትን እኛ ከሰው አይደለም የተማርነው፣ ከራሱ ከእግዚአብሔር ነው። አንድያ ልጁን ነው በመስጠት እግዚአብሔር አምላክ ለሰው ልጆች ፍቅሩን የገለጠው። ስንቶቻችሁ ናችሁ ሀብት የማግኘት ችሎታ እግዚአብሔር እንደሰጣችሁ የምታውቁ? ያለህን ነገር ያለ እግዚአብሔር ጉልበት ስለሰጠ ነው፣ ችሎታ ስለሰጠ ነው። ማከማቸት ፈልገው ማከማቸት ያልቻሉ በጣም ብዙ ሰዎች አሉ። ስለ መስጠት ስታስብ ያለህን ነገር ነው የምትሰጠው። ያገኘውን ነገር እንድታገኘው አንተ አቅም እንዲኖር ችሎታ እንዲኖር ይሄንን ችሎታ የሰጠ። ስለዚህ ማወቅ መጀመሪያ መረዳት ያለበት ሰው እሱን ነው በዋነኛነት ማለት ነው። በህይወታችሁ እንድታቁም ፈልገው ነገር ምንድነው? ፈገግታ ትሰጣለህ፣ ፈገግታ ትቀበላለህ። ይቅርታ ትሰጣለህ፣ ይቅርታ ትቀበላለህ። ገንዘብ ትሰጣለህ፣ ገንዘብ ትቀበላለህ። ህይወት በእንደዚህ አይነት ድርና ማግ የተሰራች እንደሆነ ማወቅ አለባችሁ። እና ማወቅ ያለበት በመሰረታዊ ደረጃ ሳትሰጥ የምትቀበለው ነገር እንደሌለ ማወቅ አለበት። በሁለተኛ ደረጃ ደግሞ መስጠት ማለት እግዚአብሔር የሁሉ ባለቤት እንደሆነ ዕውቅና መስጠት ማለት ነው። አትሰጥም ማለት ዕውቅና አትሰጥም ማለት ነው። ወዳጆች ሲጀመር ከሰጠንም የምንሰጠው የተሰጠንን ነው እንጂ የራሳችንን አይደለም። ብንሰጥም የራሳችንን አልሰጠንም፣ ሰጥተን አናውቅም። አንዳንዶቻችሁ ሳትማሩ የምትሰሩትን ስራ ሌሎች ተምረው እንዳጡት ሲገባችሁ ስራ ከእግዚአብሔር እንደሆነ ይገባችኋል። አንዳንዶቻችሁ ከደና ቤተሰብ የተወለዱ ሰዎች የማይኖሩትን ህይወት ስትኖሩ ዛሬ ከመረዳት ወደ መርዳት ተሸጋግረናል። ይሄን ያደረገ ማን ነው? ትናንትናችን ቢፈተሽ በደንብ ጥንቅቅ ያልን ደሃ የደሃ ልጆች ነበርን። ዛሬ ግን ቀን ይወጣልን፣ ቀና ያለው ከእግዚአብሔር ተቀብለን ነው። ምን ሰው ካለ አሜን ይበለኝ። ስንሰጥ የኛን አይደለም የምንሰጠው። ቧንቧ ውሃ የምናገኝበትን መንገድ ነው እንጂ የውሃ ምንጭ አይደለም። ሆኖም አያውቅም። የውሃው ምንጭ ምድር ውስጥ ነው ያለው። ነጋዴነት ብር ያገኘበት መንገድ ነው እንጂ የብሩ ምንጭ እግዚአብሔር ነው። እኔ ስራዬ ብር የማገኝበት መንገድ እንጂ የዛ ነገር ሶርስ አይደለም። መስጠት ሀብት ሁሉ የእግዚአብሔር እንደሆነ ዕውቅና መስጠት ነው። መስጠት እግዚአብሔር ሰዎችን ወደ በረከት የሚያመጣበት መንገድ ነው። የበረከትን መንገድ መውሰድ ያለብን ከዚህ ከብድርና ቁጠባ ከጥቃቅንና አነስተኛ እኛ የበረከትን መንገድ የምንወስደው እንደ አማኝ እኛ የበረከትን መንገድ የምንወስደው ከእግዚአብሔር ቃል። ለሰይጣን ጊዜ የወሰርነውን የእግዚአብሔር ቃል ለመስጠት ጊዜ ለበረከት ጊዜ እሱኑ ነው የምንወስደው። እግዚአብሔር ነገራችሁ ጋር የሚያመጣችሁ በሚረዷችሁ ሰዎች በኩል ሳይሆን እናንተ በምትረዷቸው ሰዎች በኩል። ይሄ መጽሐፍ መዝሙር ላይ የሚሰራላችሁ ቸርነህና ምሕረት ለዘላለም ነው ላይ የሚሰራላችሁ። ይሄ መጽሐፍ ግን ምሳሌ መጽሐፍ ምዕራፍ 11 ቁጥር 24 ላይ የማይሰራላችሁ ሰዎች በጤናችሁ ነው። እናንተ ግን እንዴት ናችሁ? ሁለት ሰዎች አሉ። አንደኛው ሰውዬ ያለውን የሚበትን ነው። ሁለተኛው ሰውዬ ያለውን ያለ ቅጥ የሚነፍግ ነው። ሁለቱም የተነሱት ካላቸው ነገር ነው እንጂ ከሌላቸው ነገር አይደለም። በመሰረቱ
በሰው ስሌት በሰው ዕውቀት መበልጸግ የነበረበት እኮ የሚነፍገው ነው መበልጸግ የነበረበት። የሚሰጥ ሰው በሩ ክፍት ነው። በቀንም በሌሊትም በሩ አይዘጋም የሚለው እኮ እንደዚህ ነው እግዚአብሔር ቃል። ኃጢኡ አለ ለጻድቁ ያከማችለታል አለ። ስለዚህ ሲዝኑን ይጠብቅና ኃጢኡ ያከማቸው ሀብት ለጻድቁ ትራንስፈር ይሆናል። የሚሰጥ ሰው በሩ ሁሉ ጊዜ ክፍት ነው። መስጠት ለመባረክ ሁሉ ጊዜ እግዚአብሔር ላይ ያለን ጥገኝነት ማሳየት ነው። ለተቸገረ ሰው ስጡ፣ ለቤተ ክርስቲያን ስጡ፣ ለቤተሰብ ስጡ። አንስታችሁ ስትሰጡ ለመባረካችሁ ጥገኝነቱ 100 ብሩ 200 ብሩ ሳይሆን የናንተ የበረከት ሶርስ ሰማይ እንደሆነ የምታሳዩበት። መስጠት ለእግዚአብሔር የመታዘዛችን ማረጋገጫ ነው። አስራት መስጠት የመስጠት መጀመሪያ እንጂ የመስጠት መጨረሻ አይደለም። መስጠትን የሚያለማምዳችሁ እግዚአብሔር አስራት ከመስጠት ነው። አስራት ሰጣችሁ የመጨረሻውን ስጦታ እንደሰጣችሁ ምትነጥሩ ሰዎች ምን ሆናችሁ ነው? ተረጋጉ። ስጡ ይሰጣችሁማል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል ካለ በኋላ የሚሰፈርላችሁ ደግሞ የተጨቆነና የተነቀነቀ የተጠቀጠቀ የተትረፈረፈ መልካም መስፈሪያ። መስጠት ቅድሚያ መስጠት ነው። መስጠት ፕራዮሪቲን ነው የሚያሳየው። ገንዘብህን የምታጠፋበትን ቦታ ከነገርከኝ ልብ ያለበትን እነግርሃለሁ። ጊዜን የምታጠፋበት ቦታ ልብ ያለበት ቦታ እንደሆነ ሁሉ ገንዘብህን የምታጠፋበት ቦታ ልብ ያለበት ቦታ ነው። የት ነው አንተ ገንዘብህን የምታጠፋው ብለህ ስትጠይቅ ልብ ያለበትን ነው። ይኸውልህ ስትሰጥ ያ ገንዘብ አያስፈልግህም ማለት አይደለም፣ ያስፈልግሃል። ከሚያስፈልግህ ነገር ይልቅ በድሆች ህይወት ውስጥ ወይም በቤተሰብ ውስጥ ወይም በምትሰጠው ህይወት ውስጥ ካንተ ፍላጎት የሱን ፍላጎት፣ ካንተ ሐሳብ የሱን ሐሳብ፣ ካንተ እቅድ የሱን እቅድ ፕራዮሪቲ ትሰጣለህ ማለት። መስጠት ገንዘብ እንዳለክ ሳይሆን የሚያሳየው እምነት እንዳለክ ነው። አሁን ነው የሚገርማቸዋል። ከማይሰጡ ሰዎች ይልቅ የሚሰጡ ሰዎች ብር እንደሌላቸው፣ ሲሰጡ ብር ስላላቸው የሚሰጡ ይመስላቸዋል። ኖ እምነት ስላላቸው ነው የሚሰጡት። እኛም ይመስለን ምንድነው? ሲሰጡ ብር አላት ማለት ነው። ብር አለው ማለት ኖ እምነት አለው ማለት ነው። ደብቀ መስጠት ያለብህ ምጽዋት ነው፣ መስዋዕት አይደለም። መስዋዕት አደባባይ ላይ ነው የሚሰዋው። ምጽዋት ለድሃ ስትሰጥ ምጽዋት ደብቀ ሰጣለህ። ቀኝ የሚሰጠውን ግራ የሚሰጠው ቀኝ አይ። መስዋዕት ሲሆን ግን ደብቀ አስጥ። መስጠት ማለት ገንዘብ እንዳለክ ሳይሆን እምነት እንዳለክ ማሳየት ማለት ነው። መስጠት እግዚአብሔርን እንደ ሀብት መቀበል ነው። የኔ ሀብት የኔ ብሌሲንግ እግዚአብሔር ነው። መስጠት እግዚአብሔርን እንደ ሀብት መቀበል ነው። አንተ የኔ ዌልዝ ነህ፣ ሀብት ነህ፣ ትሬዠር ነህ። ሀብትን ወደ እናንተ የሚያመጣው አካላዊ ጥንካሬ ሳይሆን መንፈሳዊ ኪዳን ነው። አንዳንዶቻችሁ ጠንካራ ስለሆናችሁ ከእናንተ ፊዚካል ፊትነስ የተነሳ ሀብት ወደ እናንተ አይመጣም። መስጠት የአዝመራ ጊዜ ምስጢር ነው። የማያቋርጥ መስጠት ቀጣይነት ያለው ምርታማነት ያመጣል። ምርታማነቱ የማያቋርጥ እንዲሆን ከፈለገ መስጠቱም እንደዛው የማያቋርጥ መሆን አለበት። መስጠት እግዚአብሔርን እንደ ሀብት መቀበል ነው። መስጠት በስንት ይከፈላል? በአራት ይከፈላል። አንደኛ ታለንት መስጠት፣ ሁለተኛ አስተያየት መስጠት፣ ሶስተኛ ጊዜ መስጠት፣ አራተኛ ገንዘብ መስጠት። መብታችሁ ነው የፈለጋችሁትን መስጠት። አስተያየት መስጠት፣ ጊዜ መስጠት፣ ታለንት መስጠት፣ ብር መስጠት። የመስጠት የመጀመሪያው ጥቅም ምን እንደሆነ ልንገራችሁ። በጎ ተጽዕኖ መፍጠር ነው። በጣም ብዙ ሰዎች ተጽዕኖ ፈጣሪ ነን ምናምን ብሎ ያስባሉ። ተጽዕኖ ከፈጠርክ አይቀር በጎ ተጽዕኖ መፍጠር ነው ያለብህ። በቤተሰብክ ላይ በጎ ተጽዕኖ መፍጠር ከፈለክ አንዱ መስጠት ነው። በቃ ስጣቸው፣ ሰላም ይሰጠዋል። መስጠት በመቀነስ መጨመር ነው። ስትሰጡ ልቀንስ ብላችሁ ነው የምትሰጡት። በቃ አለቀ። ተውት፣ ልጨምር ምናምን የሚለውን ልቀንስ፣ በቃ ልቀንስ። 10,000 ብር አለኝ ልቀንስ። እግዚአብሔርን ያስደስተዋል መስጠት። መስጠት የእግዚአብሔርን በረከት ያመጣል ወደ እናንተ፣ ባለጠጋ ያደርጋችኋል። መስጠት ስትሰጡ እግዚአብሔር ይመሰገናል። የመስጠት ጥቅም የሰማይ መስኮት ይከፍትላል። መስጠት የመጀመሪያው የመስጠት ደረጃ ተምኖ መስጠት። ምን ማለት ነው? አስራት በኩራት እያሉ ተምኖ መስጠት። የመስጠት መርህ አንደኛው በዓላማ መስጠት ነው። ስትሰጥ አስበህ ስጥ፣ በዓላማ ስጥ። በዘፈቀደ አትስጥ፣ በስርዓት ስጥ። ከቤት ስትወጣ አስበህ ስጥ።
እንደ አቅም መስጠት ነው። ሁለተኛው መርህ እንደ ባረከ መጠን ስጥ። ስትሰጥ እንደ ባረከ መጠን እንዳበለጸገ መጠን ስጥ። ከናንተ እያንዳንዱ በሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረበ ቤቱ ያስቀምጥ። ሲቀና በዚህ ሳምንት 10,000 ብር ሲቀና እንደ ቀና በሚቀጥለው ሳምንት 50,000 ሲቀና ልክ እንደ 10,000 ወር ለማስቀመጥ ያለብህ እንደ ቀናህ መጠን። ከብዙ ሰዎች ቀንሶ እንደሰጠህም አትርሳ። እንደ ችሎታ መጠን እንዳንተ ካፓሲቲ መጠን ነው እንጂ እንዲህ ብለህ አይታር መስጠት ያለብህ። ያ የነሱ ነው። በደስታ መስጠት የመስጠት መርህ በመስዋዕትነት መስጠት። እንደ አቅማችን ብቻ ሳይሆን ከአቅማችንም በላይ መስጠት የሚባል አሰጣጥ አለ። ስትሰጥ በመስዋዕትነት ስጥ። በነፃ መስጠት፣ በፍቃደኝነት መስጠት። ከሰጣችሁ በፍቃደኝነት ነው መስጠት ያለባችሁ። እኔ ትንቢት ነግሬያችሁ አትሰጡም። ስትሰጥ በፍቃድ ነው መስጠት ያለብህ። መርሁ ነው። በቃ ይሄ በፍቃድ ደስ ብሎክ ነው እንጂ ይጸለይልኛል ብለህ አስበህ ዘይት ገዛለሁ ብለህ ፎጣ ገዛለሁ ብለህ እንድትሰጡ እኛ ምንም የገቢ ርዕስ አንሰጣችሁ። በቃ ጸሎት ብር መቀበያ አይደለም። ትንቢት ብር መቀበያ አይደለም። ዓላማ ነው የሚያሰጥ። ከዛ ግን መስጠት ደግሞ ህይወታችሁ ነው። አጠገባችሁ ያለው ሰው እንደዚህ በሉት፣ አንድ ጊዜ ሰጥተህ በሉት፣ ዝም ካልክ ስትራፖ ይገልሃል በሉት፣ ደጋግመህ ስጥበት ይለቅሃል በሉት።